ሰበር ዜና እስራኤል ለሶማሌላንድ የነጻና ሉዓላዊ አገርነት እውቅና በይፋ ሰጠች። ከሶማሊያ ተነጥላ ነጻ ሀገርነቷን ላወጀችው ሶማሌላንድ የነጻና ሉዓላዊ አገርነት እውቅና መስጠቷን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይፋ አደረጉ። የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነጻ ሀገርነት እውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው የሀገርነት እውቅና ይሆናል። ጠቅላይ ሚኒስትር ኔታንያሁ እስራኤል የሶማሌላንድ ሪፐብሊክ እንደ ነጻና ሉዓላዊ አገር በይፋ እውቅና መሰጠቱ ለአፍሪካ ቀንድ አካባቢ ትልቅ ዲፕሎማሲያዊ እርምጃ ነው ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሶማሌላንድ ሪፐብሊክ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ሶማሌላንድ የግዛቷ አካል አድርጋ የምትቆጥረው ሶማሊያ የትኛውም አገር እውቅና እንዳይሰጥ ስትከላከል ቆይታለች። የአሁኑ የእስራኤል ውሳኔ በተመለከተ የሶማሊያ መንግስት ምላሽ እየተጠበቀ ነው። ይህ ይፋዊ እውቅና በተመለከተ ጠቅላይ ሚኒስትር ኔታንያሁ፣ የውጭ ጉዳይ ሚኒስትር ጌዲዮን ሰዓር እንዲሁም የሶማሌላንድ ፕሬዝዳንት የጋራ ስምምነት ተፈራርመዋል። ስምምነቱ የተፈረመው በፕሬዝዳንት ትራምፕ አነሳሽነት በተረቀቀው የአብርሃም ስምምነት አማካኝነት መሆኑ ተገልጿል።